ከዚህ በኋላ ላይክ አልፈልግም። እሷን ማግኘት ከፈለግኩ ውጪ ማግኘት ይችላል ብየዋለሁ። ምንድን ነው የፈለግከኝ? ቆይ ነው ወይኔ ከአንተ ጋር እኔ ጸብ እንትን ማለት አለብኝ? ሰው ገና ለገና ትላንት ለመጣ ሰው ብለህ እንደዚህ አትዋረድ። ሰማኛ? አሁንም ዝም በላት እና ተረጋጋ። ሌላ እንትን ውስጥ እናገር አይ የምትል ከሆነ ደግሞ ቆይ ተረጋጋና እንደዛ ሳይሆን እኔ ከአንተ ጋር ምን ማለት አማርኛ አይገባም አይገባም። ቆይ እኔ ሩታዬ ፈልጌ ብዙ ዘሩ ቀለጥ እናንተ ወዮ ወዮ በላቸው። ሩታዬ ይመችሽ አቦ። በስመ አብ በእውነት ከባድ ነው። እግዚአብሔርን ከባድ ነው። ኧረ ተሸማቀቅኩ እናንተ። ወዮ ዛሬ እናንተ በሳቅ ሞትኩ። ተመችቶኛል። በማል ደግሞ አብርሽ በጣም አሳዝኖኛል። እግዚአብሔርን በፈጣሪ ስም አረ ይቅርባቸው። እግዚአብሔርን በዚህ ልክ ማበሻሸቅ ቢቀራባቸውስ ምን አለ? በቃ በፊት ያለፈን ነገር ትታችሁ ትዳራችሁ እንደ አዲስ ብታሳድሱ መልካም ነው ብዬ አስባለሁ። እግዚአብሔርን በጣም ተሳቀቅኩ እኔ ማለት ነው። እና አብርሽ በጣም አሳዝኖኛል ዛሬ። ምንም አይናገሩም አይጋገሩም። በፈጣሪ ስም ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለማንኛውም ቪዲዮዬን ከወደዳችሁ እጃችሁ ይባረክ፣ ሰብስክራይብ አድርጉኝ እንጂ እናንተ በሳቅ ሞትኩ ዛሬ። በስመ አብ ቅዱስ ሩታዬ ጀግና ነሽ፣ እግዚአብሔር ጀግና ነሽ፣ ትችላለሽ። እናንተ ሩታ በዚህ ልክ አስባችኋል? 2 ጊዜ ነው ይሄ ልጅ የመጣ ማለት ደስታ የመጣው 2 ጊዜ ነው። ከዛሬ ቪዲዮ ጀምሮ 2 ጊዜ ነው የመጣው። በ2 ቀን እንደዚህ ካደረገ አስባችኋል? አብርሽና ሄርሜላ ስንት ወር ሙሉ ሲሰሩ በ2 ቀን ሩታ በዚህ ልክ እንደዚህ ካደረገች እንዴት ነው ጋይስ? እኔ በጣም አስገርሞኛል። አብርሽ አሳዝኖኛል። እግዚአብሔርን ይሄ ነገር ቢቀራባቸው ማበሻሸቁን ትታችሁ እንደ አዲስ ትዳራችሁን ብትመሩ አይሻልም? ልዑል እያለቀሰ ነው። እግዚአብሔርን እያለቀሰ ነው። ይሄ እኮ አንደኛ ጭቅጭቅ ሕፃን ልጅ እኮ ይሰማል። ነገ ምንድን ነው ይሄ ቪዲዮን አይቶ ምንድን ነው የሚማረው ይሄ ልጅ? እግዚአብሔርን ልጁ በስነስርዓት ብታሳድጉ ምን አለ? አብርሽ እንግዲህ ወንዶቹ ተጋደሉ የሚል ተንበሉ ራሱ ርዕሱ እንደዛ ነው። እና እውነትን የመሰለኝ እግዚአብሔር የተደባደቡ ነው የመሰለኝ እንደዚህ ማለት እርሱ ስታዩ እግዚአብሔርን በጣም ያስደነግጣል። ለማንኛውም ሩታዬ ይመችሽ፣ አቦ ይመችሽ። ግን ሮቤል ግን አንተ ጤነኛ ነህ? ግን ጤነኛ ነህ? ሮቤል ችግር አለበት እናንተ። አረ በጣም ነውር ነው። ተው ነገ ታፍራላችሁ። እንደዚህ በትዳር መሀል ገብታችሁ የምትበጠብጡ ሰዎች ነገ ታፍራላችሁ። ሩታና አብርሽ ግን ይታረቃሉ። ድራማ ይሁን እኛ አይገባንም። ግን ነገ ዞራችሁ ታፍራላችሁ። ግን ዛሬ የምታደርጉ ድርጊት ነገ ላይ ታፍራላችሁ። 2ቱ ሲታረቁ፣ ሌሎቹ ግን ሜዳ ነው የምትቀሩ። እግዚአብሔርን ይቅርባቸው እንደዚህ ነገር ማለት ነው። እንደዚህ መናናቅ ጥሩ ነው ብዬ አላስብም። የምር አብርሽ አስከዘነኝ ዛሬ ማለት ነው። በጣም ንግግሩ በጣም ይደብራል። ይሄ ሮቤል የሚባለው ልጥ በሉ ጋይዝ። እንዴ ኮፍ እንዳለ ልጥ እንዴት ነው ወደ ላይ ልጥ ቦካ እንዴት ወደ ላይ ይላል? ልክ እንደዛ ነው የሆነብኝ። እግዚአብሔር ንግግሩ እንዴት እንደሚዘጋኝ አብርሽ መሆኑን ቻለው እንጂ እኔ ቢሆን አልችልም። እንደዚህ የሚመቱኝ ይሻልኛል ከስድብ። ያ ሰው ቢደበድበኝ ይሻልኛል። ስድብ እኮ መጥፎ ነው። እግዚአብሔርን ሰውን ይጎዳል፣ ውስጡን ይጎዳል። አሁን ይሄ ልጅ ራሱን ስቶ ቢወርቅስ አስባችኋል? በጣም በንዴት ነው የወጣ አሁንም ማለት ነው። እና ግን ይሄ ነገር ማበሻሸቅ ቢቀራባችሁ ይሻላል ብዬ አምናለሁ። አይመስላችሁም ቤተሰብ? እግዚአብሔርን እና ብቻ ተው መልካም ኮመንት ጻፉ። በቃ ሩታም በፊት የተፈጠረን ትተሽ
ለልጅሽ ብለሽ ለልዑል ብለሽ ነገሮችን ትተሽ አንድ ላይ ብትሆኑ እኛ በጣም ደስተኛ ነን። ብዙዎቹ አብርሽና ሩታ አንድ ላይ ቢሆኑ በጣም ብዙዎቹ ይደሰታል። እኔ ይሄ እኮ ዝሙት ነው። እግዚአብሔር ካድርስ ዛሬ በሳቅ ነው ጨረስኩ ቪዲዮን። ብቻ ይሁን ግን ከዝሙት ምንድን ነው የምንማረው? እናንተ እኮ ዝሙት ነው። እግዚአብሔር ምን ነው የምናበረታታው? እስኪ ንገሩኝ። እግዚአብሔር በጣም ነው የሚደብረው። አብርሽን ከውሽምት ገብዞ ነገር አድርጓል። እሱም እኛም አናድዶናል። ግን አብርሽ ይሄን ነገር አድርጓል ብላ ሩታም ደግሞ ማድረግ የለባትም። ምክንያቱ በፊት እሺ አገብታለች፣ ልጅ አልወለደችም። አሁን ልጅ ወልዳለች። ግን ይሄ ነገር ቢቀራባችሁስ አይሻልም? ብሽሽቅ ትታችሁ ወደ ቀድሞ ፍቅራችሁ አትመለሱም? ይህ ሁሉ የምድር ኮተታሞች ከህይወታችሁ አስወጥታችሁ እናንተ ለምንድን ነው አንድ ላይ የማትኖሩት? አይበቃሽም? አይበቃሽም? እግዚአብሔርን አብርሽ አሳዘነኝ። ይሁን በቃ ወንድ ልጅ እኮ ወንድ ነው። አንቺ ደግሞ ሩታ ማለት ነው እንደ አብርሽ መሆን የለብሽ። ወንድ ነው። አንቺ ሴት ነሽ። ልጅ እናት ነሽ። ይሄ ልጅ ነገ አድጎ ምንድን ነው ይህን ቪዲዮን አይቶ እግዚአብሔር ልጁን ባታሸማቀቁ መልካም ነው ብዬ አስባለሁ። ይሄ ልጅ ነገ ሲያድግ እኮ ይህን ቪዲዮ ያያል። አብርሽ ይህን ነገር ስላደረገ ሩታ እንደዚህ ነገር ማድረግ የለብሽም። እግዚአብሔርን በጣም ደብሮኛል። በዛሬ ቪዲዮ ደብሮኛል፣ አስቆኛል፣ አብርሽም አሳዝኖኛል። ይህ ብሽሽቅ ቢበቃችሁስ? ሮቤል ፈላበት እኮ ፈላበት። ወጠጤ ያላደገ ጭራሽ ከቤቱ ሁጣ አለ እኮ ሁጣ አለ። ጭራሽ ቤቱ እኮ የቤት ክራ እኮ ነው፣ የቤት ክራ ነው። አብርሽ ያለው እንደፈለግሽው ደጅ ላይ ማገናኘት ትችላለሽ። ከዚህ ቤት እዚህ ቤት ሆነሽ አትጥሪ፣ ቤት ደጅ ላይ ተገናኝ። ጭራሽ ሚስቱን ሩታንም ልጅንም ሩታንም ወስዳለሁ። አይወስዱም። የትም ይዞ አይሄዱም። የትም አውሮፓ ሀገር የለም እኮ ጋይስ፣ ኢትዮጵያ ውስጥ ነው ልጁ። የት ይሄዳል? የቲማቲም ነጋዴ ነው አላችሁ በላችሁ። ልጁን ለማሻማቀቅ ኧረ እኛ አበሻ ከባድ ነው። እግዚአብሔር ከባድ ነው። ለማንኛውም ምን ለማለት ፈልጌ ነው፣ አብርሽና ሩታ ነገ ይታረቃሉ። እኛ እናፍራለን፣ ግን ክፉ ቃል አንናገር ብዬ ነው የማስበው ጋይስ። ክፉ ቃል አትናገሩ። እኛ ነገ ባዶ እንቀራለን፣ እነሱ ነገ ይታረቃሉ። ግን በሽክሽቅ ውስጥ ገብታችሁ ሌላ ነገር ውስጥ ከገባችሁ ብዙ ነገር ይፈጠራል። ቤተሰብ ይገባል እዚህ ውስጥ የሆነ ነገር ማለት